በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዓለም በስልጣኔ ስትገሰግስ የሰው ልጅ ዕውቀት ሲበዛ፣ ነገር ግን ሰላም ሲርቅና ክፉ ዘንዶ መንገዱን ሲያሰፋ ተግታችሁ ጸልዩ የሚለው የእግዚአብሔር ቃል ዛሬም በጆሮአችን ላይ ዳግም ይጮኻል። ፀሐይ በጠለቀች ቁጥር ያለ ምርሜ አንድ ቀን ታድራለች። የከዋክብት መርገፍ፣ የባህር መናወጥ፣ የሰው ልጅ ፍቅር መቀዝቀዝ፣ እነዚህ ሁሉ የአንድ ትልቅ ደወል ድምጾች ናቸው። ዛሬ የምንሰማው ስለ ትላንቱ ታሪክ አይደለም። ዛሬ የምንሰማው ስለ ነገ ስለማይቀረው እውነት እንጂ። ከ2000 ዓመት በፊት በደብረ ዘይት ተራራ ላይ ደቀ መዛሙርቱን ጌታን እንዲህ ሲል ጠየቁት። የመምጣትህና የዓለም ፍጻሜ ምልክቱ ምንድነው ብለው ጠየቁት። ጌታም የዘመናትን መጋረጃ ገለጠላቸው። ይህ ዓለም እንደ ሰም የሚቀልጥበትን፣ ጻድቃን በክብር የሚነግሱበትን፣ ኃጥአን የሚጸጸቱበትንና ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ግርማ ለፍርድ የሚመጣበትን ምስጢር የምንሰማበት ሰዓት ነው። ልባችንን ከምድር ጭንቀት አውጥተን ነፍሳችንን ወደ ሰማያዊ ዓለም አድርገን ስለ ዘመኑ ፍጻሜና ስለ ዳግም ምጽአቱ የሚተርከውን ፍካሬ ኢየሱስን አብረን እናድምጥ። ይህ የእግዚአብሔር ቃል ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር በማድረግ ለብዙዎች እንዲደርስ የበኩላችሁን አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመለኮቱ ህልፈት ውላጤ የሌለበት፣ በስም በአካል በክብር ሶስት፣ በመለኮት በባህሪ በህልውና በአገዛዝ በስልጣን ትክክል በመሆን ለዘላለም ሕያው ሆኖ የሚኖር የነገስታት ንጉሥ የገዢዎች ገዥ፣ በሰማይም በምድርም ባሉ ፍጥረታት ሁሉ አንደበት ለዘወትር የሚመሰገን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ፍካሬ ኢየሱስን ማንበብ እንጀምራለን። ጌታ ሐዋርያትን በደብረ ዘይት ሰብስቧቸው ሳለ በኋለኛው ዘመን በሚመጣው ትውልድ የሚደረገው ምልክቱ ምንድነው? እስኪ ንገረን ብለው ጌታችንንና መድኃኒታችንን ኢየሱስ ክርስቶስን ለመኑት። ጌታም መለሰላቸው አላቸውም፣ ወዳጆቼ ሆይ በኋለኛው ዘመን ለሚመጣው ክፋት ምልክት ስለታም ኮከብ ይፈጠራል። ያን ጊዜ በየአገሩ ጭንቅ ይሆናል። ሹም ከሹም ንጉሥ ከንጉሥ ይጣላል። በረዶና ድንጋይ እሳትና ዲን አመድም ይዘንባል። ማንም እንዳያስታችሁ ተጠንቀቁ። በዚያን ጊዜ እኔ ክርስቶስ ነኝ በማለት በስሜ ይመጣሉ፣ ብዙዎችንም ያስታሉ። ጦርነትም በየሀገሩ ይነሳል። ይህ ሊሆን ግድ አለውና ተጠበቁ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳል። ራብ፣ ቸነፈር፣ የምድር መናወጥም በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ መጀመሪያ ናቸው። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ብዙ ሰዎች ይሰነካከላሉ፣ እርስ በርሳቸውም ለሞት አሳልፈው ይሰጣጣሉ። ከአመፅና ከትዕቢት ከተንኮልም የተነሳ በሰዎች መካከልም ፍቅር ትጠፋለች፣ መተማመንም አይኖርም። አንዱ አንዱን እንዳውሬ ይመለከተዋል። በዚያን ጊዜ ተጠንቀቁ። ለአሕዛብ ምስክር የሆንባቸው ዘንድ ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። እናንተ ግን ተጠንቅቃችሁ ተጠበቁ። በዚያን ጊዜ ዓለም ከተፈጠረ ጊዜ ጀምሮ እስከ ዛሬ ድረስ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናል። በዚያም ወራት ላሉ እርጉዞችና ነፍሰ ጡሮች እንዲሁም ለመጫቶችና ለሚያጠቡ ሁሉ ወዮላቸው። እነዚያስ ቀናቶች ስለ ደጋጎችና ስለ ተመረጡ ሰዎች ባያጥሩ ኑሮ ሥጋ የለበሰ ሁሉ አንዳችም ባልዳነ ነበር። እንግዲህ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ተግታችሁ ጸልዩ።
በዚያን ጊዜ ብዙ ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉና ማንም እነሆ ክርስቶስ በዚህ አለ ወይም ከዚያ ነው ቢሏችሁ አትመኑ። ብዙ ድንቅና ታላላቅ ምልክትንም በማሳየት የተመረጡትን ለማሳት ይሞክራሉ። እንግዲህ እነሆ አስቀድሜ ነገርኳችሁ። ክርስቶስ በበረሃ ነው ወይም በእልፍኝ አለ ቢሏችሁ አትቀበሏቸው። የሰው ልጅ አመጣጥ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ ነውና በዚያን ሰዓት ተጠንቀቁ። ምሳሌውን ከበለሲቱ ተማሩ። ጫፏ ሲያቆጠቁጥ ቅጠሏም ሲለመልም በዚያን ጊዜ ጊዜው እንደቀረበ ትረዳላችሁ። እንዲሁ ደግሞ እናንተ ይህንን ሁሉ ስታዩ በደጅ እንደደረሰ ወቁ። እውነት እውነት እላችኋለሁ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክት ልጅም ቢሆን የሚያውቅ የለም። ስለዚህ ነቅታችሁ ተግታችሁ ተዘጋጅታችሁ ተሰናድታችሁም ጠብቁ። ከዚያም ወራት መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማዮችም ኃይላት ይናወጣሉ። በዚያም ጊዜ የሰው ልጅ ምልክት በሰማይ ይታያል። የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በታላቅ ኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱም በታላቅ የመለከት ድምፅ ጋር ይልካቸዋል። በዚያን ጊዜ ከአመፅና ከተንኮል የተነሳ በምድር ላለ ሁሉ ይቅርታ የለም፣ የኔን ገናንነት አላወቁምና። ነገር ግን ወደ እኔ ቢመለሱ ንስሐ ቢገቡ እኔም ይቅር እላቸዋለሁ። ወደ እኔ ግን ባይመለሱ እኔም ፊቴን ከሳቸው መልሳለሁ። ኤሳው ብርኩናውን ለመብል እንደሸጠ በረከትም እንዳጣ እነዚያም በመንፈስ ቅዱስ የሰጠኋቸውን ልጅነት ለአምልኮ ጣዖት ይለውጡታልና በዚያን ዘመን ተጠንቀቁ። በዚያን ጊዜ ሐሜት፣ ትዕቢት፣ ስድብ፣ ራስ መውደድና ማክበር፣ መማለጃ ወይም ጉቦ ተቀብሎ ፍርድ ማጣመም፣ ገንዘብ መቀማት፣ ወንድምን መግደል፣ በሐሰት መመስከር፣ መስረቅ፣ ሐሰት መናገር፣ ድንበር ማፍረስ፣ ወሰን መግፋት፣ አጥር መስበር፣ መሰርሰር ይበዛል። ወንድም ወንድሙን ለገንዘብ ይለውጣል፣ ፍቅርም ከነሳቸው ይርቃል። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ሴቶች ለባሎቻቸው አይታዘዙም፣ ባሮችም ለጌቶቻቸው አይገዙም። ሴቶች በመኳንንት ወንበር ቢቀመጡ ይወዳሉ፣ በወንድ መሳሪያ ያጌጣሉ። እንዲህም ይላሉ፣ በዳኝነት ተቀምጠን ፍርድ እንፍረድ ይላሉ። ሴት የተናገረችው ለባሏ አይጥመውም፣ ባሏ የተናገረውም ለሚስቱ አይጥማትም። የባሏን ፈቃድ አትሰራውም፣ ባሏም ስለ ንብረቱ ይታገሳታል። ፈቃዱን ታደርግ ዘንድ እሺ ብትለው ለጊዜው ደስ ይለዋል፣ እምቢ ብትለው ስለ ንብረቱ እያዘነ ይኖራል። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ከሀብታቸውና ከብልጽግናቸው የተነሳ የእግዚአብሔርን መኖር ይዘነጋሉ። እህላቸውን የሚያደልቡበት ሰፊ ጎተራ ለመስራት ገንዘባቸውንና ወርቃቸውን የሚያከማቹበት ከፍተኛ ሳጥን ለማዘጋጀት ይፈጥናሉ። ነፍሳቸውንም ለብዙ ዘመን የሚበቃ የደለበ እህል የተከማቸ ወርቅና ገንዘብ አለሽና ከእንግዲህ አርፈሽ ብይ ጠጪ፣ ደስ የሚበልሽ ይሏታል። ነገር ግን ባላሰቡበት ሰዓትና ጊዜ ሞት ነፍሳቸውን ነጥቆ ይወስዳታል። ያደለቡትና ያከማቹት ሀብት ለማንም ይሆናል። እግዚአብሔርን ያላሰበ ባለጠግነቱን ብዛት የተማመነ እድሉ እንዲሁ ነው። በዚያን ጊዜ ተጠንቀቁ። የሰው ልጅ ሕይወት በገንዘብ ብዛት አይጠበቅም። በሀብቱም መደርጀት ዕድሜው አይረዝምም፣ ከሞትም አያመልጥም። ለሀብት ከመጎምጀትና ከከንቱ ምኞት ተጠበቁ። ለምትበሉትና ለምትጠጡት ወይም ለምትለብሱትና ለምታጌጡበት አጥብቃችሁ አትጨነቁ።
የሰማይ ወፎችን ተመልከቱ። አይዘሩም አያጭዱም፣ ዕቃ ቤት ወይም ጎተራ የላቸውም፣ ምግባቸውን ግን ከእግዚአብሔር ያገኛሉ። እንዲሁ አበባዎቹን እዩ፣ አይደክሙም አይፈትሉም። ነገር ግን እላችኋለሁ ጥበበኛውን አስተዋዩ ሰለሞን እንኳ በክብሩ ሁሉ ከነዚህ እንዳንዲቱ አልለበሰም። እንግዲህ ከሰማይ አሞሮችና ከበረሃዎች አበባዎች ምን ያህል ብልጫ እንዳላችሁ ከእግዚአብሔር ዘንድ የቱን ያህል ክብር እንደተሰጣችሁ አስቡ። ከእናንተ መካከል ተጨንቆና ተጠቦ በቁመቱ ላይ አንዲት ስንዝር መጨመር የሚቻለው ማን ነው? እንግዲያውስ ትንሹን ነገር ለማድረግ የማይቻላችሁ ከሆነ ስለ ሌላው አትጨነቁ። ከዓመት ልብሳችሁ ከዕለት ጉርሳችሁ የሚተርፋችሁን ለነዳያን መጽውቱ። ከሀብታችሁ ቀንሳችሁ ከርስታችሁ ቆርሳችሁ ለበጎ አድራጎት ስጡ። ከዚያ ሌባ በማይሰርቀው ነቀዝ በማያበላሸው ብል በማይበላው ሰማያዊ መዝገብ ይከማችላችኋል። ስለዚህም ተግባር ወገባችሁ የታጠቀ ጆሮአችሁ የነቃ ዓይናችሁም የበራ ይሁን። የሰው ልጅ በማታስቡበት ሰዓት ይመጣልና ትእዛዜን ጠብቁ። ወንድማችሁ ቢበድላችሁ ለብቻው ሂዳችሁ ምከሩት። ምክራችሁን ቢቀበል ይቅርታ አድርጉለት። ባይሰማ ግን በሁለትና በሶስት ሰዎች ፊት ንገሩት። እነርሳቸውንም ባይሰማ ለቤተ ክርስቲያን ንገሯት። ቤተ ክርስቲያንም ባይሰማት ግን እንደ አረማዊት ቁጠሩት። ትእዛዜን ጠብቁ። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም ደግሞ እንዲሁ አድርጉላቸው። ኦሪትም ነቢያትም ይህ ነውና ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ ደጅ ምቱ ይከፈትላችኋል። በጸሎትና በእምነት የምትለምኑትን ሁሉ ትወስዳላችሁ። እምነታችሁን አታጓርሉ። ምጽዋታችሁን ለራሳችሁ ትታዩና በሰው ፊት ትመሰገኑ ዘንድ እንደ ግብዞች በሰው ፊት እንዳታደርጉ ተጠንቀቁ። እንግዲህ ዋጋ የላችሁም። እናንተስ ምጽዋት ባደረጋችሁ ጊዜ ቀኝ እጃችሁ የሰጠውን ግራ እጃችሁ አይወቅ። በስውር የሰጣችሁትን በስውር የሚያይ የሰማዩ አባታችሁ ዋጋችሁን በይበልጥ ይሰጣችኋል። ትእዛዜን ጠብቁ። በምትጾሙበት ጊዜ እንደ ግብዞች ጿሚነታችሁን ለማሳወቅ ሰውነታችሁን አታጠውልጉ፣ ግንባራችሁን አትቋጥሩ፣ ፊታችሁን ታጠቡ፣ ገጻችሁ ይብራ፣ ፈገግታ የሚኑረው። ድካማችሁን በብርታት ሰውሩት። በስውር የሚያይ አባታችሁ ዋጋችሁን በግልጽ ይሰጣችኋልና ትእዛዜን ጠብቁ። እርስ በርሳችሁ ተዋደዱ፣ አንድነታችሁንም አጠንክሩ። በመካከላችሁ መለያየት አይኑር። እርስ በርሱ የሚለያይ መንግሥት ፈጥኖ ይጠፋልና፣ እርስ በርሱም የሚለያይ ቤት አይጸናም፣ ፈጥኖ ይወድቃልና። ትእዛዜን ጠብቁ። ወንድሙን ወይም ወገኑን አንተ ጨርቅ ለባሽ ድሃ ብሎ የሰደበ በአደባባይ ይፈረድበታል። ደንቆሮ፣ ዲዳ፣ ዕውር፣ አንካሳ፣ ጎባጣ፣ መላጣ የሚለው ግን በገሃነመ እሳት ይፈረድበታል። በዚያን ጊዜ ተጠንቀቁ። እውነት እውነት እላችኋለሁ ማንም ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት ይገባ ዘንድ አይችልም። ትእዛዜን ጠብቁ። እኔ በአብ እንዳለሁ አብን በእኔ እንዳለ እመኑ። ያም ባይሆን በሥራዬ እመኑ። እውነት እውነት እላችኋለሁ በእኔ ያመነ ሁሉ እኔ የምሠራውን ሥራ ይሠራል፣ ከእርሱም የበለጠ ሊሠራ ይችላል። መጠራጠር ወይም መከራከር ሳይኖርባችሁ የሰናፍጭ ቅንጣት የምታክል ሃይማኖት ቢኖራችሁ ተራራውን ፈልሰህ ተነስተህ ከባህር ግባ፣ ዋርካውንም ካለህበት ተነቅለህ ከዚያ ተተከል ብትሉት ትእዛዛችሁን ይፈጽማሉ። አንዳችም የሚሳናችሁ የለም። እምነታችሁን አታጓርሉ። በከንቱ አትማሉ። በሰማይም እንኳ የእግዚአብሔር ዙፋን ነውና በምድርም የእግሩ መረገጫ ዱካ ናትና በራሳችሁም አትማሉ። አንዲቱን የራስ ፀጉራችሁን ነጭ ወይም ጥቁር ለማድረግ አይቻላችሁምና፣ ነገር ግን እውነቱን እውነት ሐሰቱን ሐሰት በማለት ነገራችሁን አጽኑ። ከዚህ የወጣ ክፉ ነውና ትእዛዜን ጠብቁ።
በዚህ ዓለም በመንፈሳቸው የተቸገሩ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ገሮች ብፁዓን ናቸው፣ እነርሱም ምድርን ይወርሳሉና። ጽድቅን የሚራቡ የሚፈጽሙም ብፁዓን ናቸው፣ እነርሱም በመንግሥተ ሰማያት ይገባሉና። የሚራሩ ብፁዓን ናቸው፣ እነርሱም ምሕረትን ያገኛሉና። ልባቸው ንጹሕ የሆነም ብፁዓን ናቸው፣ እነርሱም እግዚአብሔርን ያዩታልና። እርቅ የሚያደርጉ እነርሱም የእግዚአብሔር ልጆች ይባላሉና ብፁዓን ናቸው። ስለ ጽድቅ የሚሰደዱ መንግሥተ ሰማያት የእነርሱ ናትና ብፁዓን ናቸው። በሰደቧችሁና በአሳደዷችሁም ጊዜ ክፉውን ሁሉ ስለ እኔ በሐሰት በመሰከሩባችሁ ጊዜ እናንተ ብፁዓን ናችሁ፣ ዋጋችሁ በሰማይ ብዙ ነውና። ከእናንተ ፊት የነበሩ ነቢያትንም እንዲሁ አሳደዋልና። ደስ ይበላችሁ፣ ሐሴትንም አድርጉ፣ ትእዛዜን ጠብቁ። በዚያን ጊዜ ከልባቸው ያይደለ በአፋቸው ብቻ አቤቱ አቤቱ ይሉኛል። ነገር ግን አቤቱ አቤቱ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ጊዜ ተጠንቀቁ። በምትጸልዩበት ጊዜ እንደ ግብዞች በአደባባይ ቆማችሁ አትጸልዩ፣ ነገርም አታብዙ። እነርሱ በነገራቸው ወይም በጸሎታቸው መርዘም እግዚአብሔር የሚሰማቸው ይመስላችኋልና። እናንተስ በስውር እንዲህ እያላችሁ ጸልዩ። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ይሁን። የሚበቃንን የዕለት ምግባችንን ዛሬ ስጠን፣ በደላችን ይቅር በለን እኛም የበደሉንን ይቅር እንል ዘንድ የይቅርታ መንፈስህን ስጠን። ወደ ፈተናም አታግባን ከክፉውን አድነን እንጂ መንግሥት ያንተ ነውና ኃይልም ምስጋናም ለዘላለሙ አሜን። ብርንና ብልጽግናን አብዝተው የሚወዱ በፈተና ይወድቃሉ፣ በወጥመድም ይገባሉ። ለድሃና ለችግረኛ እንዳይሰጡ እጃቸው ይታሰራል። ልባቸው እንደ ፈርዖን ይደነድናል። የሚድኑበትንም እንዳያውቁ ዓይናቸው ይሸፈናል። ቃልን እንዳይሰሙ ጆሮአቸው ይደነቁራል። እንዳይበሉ አፋቸው ይታሰራል፣ ሆዳቸውም ይታወካል። ለማያውቁት ሰው ገንዘባቸውን ያከማቻሉ፣ ለልጃቸውም አያልፍም። በኃጢአት እንደተሸፈኑ ይሞታሉ፣ ንስሐም አይገቡም። በዚያን ጊዜ ተጠንቀቁ። ለደጋግ ግን የሚረባ የሚጠቅም መንፈስ ቅዱስ ይሰጣቸዋል። ስሜ ሲነሳ ይደሰታሉ። የዚህ ዓለም ዋዛ ፈዛዛ አይጫወቱም። በሲኦል ከመገዛት ይድኑ ዘንድ ትእዛዜን ጠብቁ። በዚያ ዘመን ሰዎች ጥርስ አውጥተው ጸጉራቸው ሸብቶ ይወለዳሉ። ሃይማኖታቸውን ያፈርሳሉ። አንደበታቸው እንደተሳለ ምላጭ ነው። አፋቸው ለአመፅና ለተንኮል እንደ ንቃቃት የተከፈተ ነው። ከእውነት ይልቅ ሐሰት መናገር ይወዳሉ። ልባቸው ለክደት፣ ሆዳቸው ለክፋት የተዘጋጀ ነው። በዚያን ጊዜ የሚጣፍጠው ውሃ የሚጥመው እህል መራራ ይሆናል። ሕዝብ እርስ በርስ ይተላለቃል። ምግባር ትሩፋት የሚሰራባት ሀገር ትሰወራለች። ሃይማኖት የሚጸናባት ሀገር ትጠፋለች። ከቀድሞ በደል የበለጠ በደል ይሰራል። በአዝዕርት በአትክልትና በአበባ ጊጦ የሚታየው ይህ ዓለም ይፈርሳል ይጠፋልም። መሬት ምድረ በዳ ትሆናለች። ዓለም በመከራ ትታወካለች። ፀሐይ በድንገት ሌሊት ትወጣለች። ጨረቃም እንዲሁ በቀን ታበራለች። በዚያን ጊዜ ተጠንቀቁ። በዚያን ጊዜ የአንዱ መንግስት ሀገር የሌላው መንግስት ሀገር በውኑ ባንቺ ዘንድ ደግ ሰው ወይም እውነት የሚሰራ አለ ወይ ብላ ትጠይቃለች። እሷም የለም ትላለች። በዚያ ሰዓት ከመከራውና ከስቃዩ የተነሳ ሰው ሞትን ይመኛል። ከባህር ቢጠልቅ ከገደል ቢገባ ሞትን አያገኝም። በዚያን ጊዜ ተጠንቀቁ። በዚያን ጊዜ በየሀገሩ ሽብር ይሆናል። እሳትም ከሰማይ ተጠቅልሎ ይወርዳል። ከእንጨትም ደም ይፈሳል። ድንጋይም አፍ አውጥታ ትጮኻለች። ከሰማየ ሰማያት ወረድኩ ከድንግል ማርያም ተወለድኩ የሚል ሐሳዊ መሲህ ይመጣል። ሕዝብ ይታወካል፣ ብዙዎችንም በምትሃቱ ያስታል። በዚያን ጊዜ እንዳያስቷችሁ በሕገ ልቡና ጸንታችሁ ተቀመጡ።
በዚያን ጊዜ ሐሰተኞች ነቢያት የበግ ለምድ ለብሰው ከአጋንንት ጋር ሆነው የሚያስቱ የሚያሳብዱ የሐሳዊ መሲህ ነገር የሚያስተምሩ ሰዎች ይመጣሉ። በውስጣቸው ግን ነጣቆች ተኩሎች ናቸው። በዘመኑ ትውልድ ላይ በማር የተለወሰ መርዝ ይነዙበታል። እውነተኛ መምህር ለመምሰል በየአደባባዩ ሰላምታ ያበዛሉ። የቀሚሳቸውንም እጅጌ ያሰፋሉ፣ የልብሳቸውንም ዘርፍ ያስረዝማሉ። እናንተ ግን አትመኗቸው፣ እምቢ በሏቸው። የሚመጣው በየዓመቱ ክፉ ነገር ይጨምራል። ሰው በምሳሌ ይኖራል እንጂ መንፈሰ እግዚአብሔር አያድርበትም። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ምሽት በሆነ ጊዜ ዛሬ ሰማዩ አቅላልቷል፣ ብራ ይሆናል፣ ወይም በምዕራብ በኩል ደመና ሲመጣ ባዩ ጊዜ ዝናብ ይዘንባል፣ እንዲሁም በሰሜን በኩል ነፋስ በነፈሰ ጊዜ በሽታ ይሆናል በማለት የአየሩንና የሰማዩን ጠባይ ለመመርመር ይሞክራሉ። የሰማይን ሥራ የአየርን ጠባይ መርምሮ ማወቅ የሚቻለው ማን ነው? ሥጋውን ከነፍሱ ነፍሱን ከሥጋው ለይቶ መናገርስ የሚችለው ማን ነው? በዚያን ጊዜ ተጠንቀቁ። በዚያን ጊዜ ነገሥታት፣ መኳንንት፣ መሳፍንት፣ አገር ሹማምንት ከዚያም በታች ያሉ ሰራዊት በሐሰት የሚምሉ በየዕለቱ ቃላቸውን የሚለዋወጡ ሰዎች ይፈጠራሉ። ጧት የተናገሩትን ለማታም አይደግሙትም። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ፍቅር የሌላት ባልንጀርነት፣ መተማመን የሌላት ጓደኝነት ትፈጠራለች። ጥል፣ በደል መስራት፣ መቀማት፣ ሐሜት፣ ሐሰት በልባቸው የመላ ሰዎች ይፈጠራሉ። መብል መጠጥ ባዩ ጊዜ ነፍሳቸውን ለገሃነመ እሳት ይሸጣሉ። እናንተ ግን እንደነሱ እንዳትሆኑ አጥብቃችሁ ተጠንቀቁ። በእኔ ፈቃድ ለሚሄዱ ሰዎች ግን በቅን ልቡና በሌሊት በመዓልት ለሚገዙልኝ ሰዎች እኔ ወዳጆቼ እንደ አብርሃም እንደ ይስሐቅ እንደ ያዕቆብና እንደ ሙሴ እንደ ባሮቼ እንደ ዳዊት እንደ ዳንኤል እንደ ኤልያስና እንደ ሚክያስ በሚመጣው ዘመን እጠብቃችኋለሁ፣ ተድላ መንግሥተ ሰማያትንም አወርሳችኋለሁ። በዚያን ጊዜ ወሬ ለመስማት ነገር ለማየት ወዲህና ወዲያ ይቅበዘበዛሉ። ነገር ግን ያዩትንና የሰሙትን በልቦናቸው አያሳድሩትም። በዚያን ጊዜ ተጠንቀቁ። በዚያን ጊዜ እንደ እሳት የሚያቃጥሉ ፀሐይና ጨረቃ ከዋክብት ይፈጠራሉ። ከዚህ በኋላ ክረምትና በጋ አንድ ወገን ይሆናሉ። ዝናምም ከዓመት እስከ ዓመት ይዘንባል፣ የእህል በረከትም ይጎድላል። የሰውም ኃይል ሲሶ ይቀንሳል። የበቅሎ የበግ እንስሳ የአራዊት ኃይል ሁሉ 3 እጅ ይነሳለታል። ቅቤም ማርም ጣዕም በረከት የለውም። በዓመት በየዓመቱ እየቀነሰ ይሄዳል። በዚያን ጊዜ ተጠንቀቁ። ወርቅ ይናቃል፣ መዳብ ይከበራል። ወርቅ የተባለው ወርቅ አይደለም። ወርቅ የተባሉ ክርስቲያኖች ናቸው። መዳብ የተባሉ አረመኔዎች ናቸው። አረመኔዎች ራሳቸውን ከፍ ያደርጋሉ። ግብዞች፣ ማስተዋል የሌላቸው ሰዎች እነዚያን ይወዳሉ፣ ያከብሯቸዋልም። በዚያን ጊዜ ተጠንቀቁ። በዚያን ጊዜ አንድ ወንድ ለ7 ሴቶች ባል ይሆናል። እነሱም እንጀራችንን ሰርተን እንበላለን፣ ልብሳችንንም ፈትለን እንለብሳለን፣ ስምህን ብቻ በእኛ ላይ በባልነት ይጠራ፣ ባል የላቸውም ከመባል አድነን ይላሉ። በዚያን ጊዜ ተጠንቀቁ። በዚያን ጊዜ በእናታቸው ማኅፀን ሳሉ የሚጮኹ ውሾች ይወለዳሉ። ውሾች የተባሉት ውሾች አይደሉም፣ በዚያን ጊዜ የሚወለዱት ሕፃናት ናቸው እንጂ። በዚያን ዘመን የሚወለዱ ሕፃናት ቃላቸውን ከፍ ያደርጋሉ፣ በወላጆቻቸው ላይ ይነሳሳሉ፣ ለወላጆቻቸው አይታዘዙም። አባት እናታቸውንም አያከብሩም። እናንተ የመናገር ችሎታ የላችሁም፣ እኛ እንናገር፣ ነገራችንን አታሰነካክሉብን ይሏቸዋል። ሞትን አያስቡም። እሊህም አእምሮ የጎደላቸው መንፈሰ እግዚአብሔር የተለያቸው ናቸው።
እግዚአብሔር ኃጢአታቸውን ስለታገሳቸው እንደሌለ ይቆጥሩታል። በሥራቸው የጎሰቆሉ በሐሳባቸው የረከሱ ናቸውና። ባህላቸውን ይለውጣሉ፣ የያዙትን ይጥላሉ፣ ያላዩትን ይናፍቃሉ። ሰብአዊ ባህሪያቸውን በእንስሳ ባህሪ ይለውጣሉ። ነውርን ይንቃሉ፣ ኀፍረታቸውን ይገልጣሉ። ሥጋዊ ፍትወትን በሚያስፈጽሙ ሥራቸው ሁሉ የሐሳዊ መሲሖች ተንኮል ልባቸውን ያጠፋዋል፣ አምላካቸውን ያስረሳቸዋል። የሀገር ፍቅር የወገን ክብር አይሰማቸውም። የአባት እናታቸውን ምክር አይቀበሉም። ተውን፣ ልቀቁን፣ እንሩጥ፣ እንፈርጥጥ ይላሉ። በዝሙት ፍቅር ይነደፋሉ። በየሸለቆውና በየጎጡ እንደ በግ ታጉረው ጨለማ ለብሰው የሚፈጽሙት ተግባር ከሰዶምና ከገሞራ ሰዎች ግብር ያልተለየ ነው። የሚያደርጉትን አያውቁትም፣ እግዚአብሔር አያስተውልም ይላሉ። ይመለከታቸውም አይመስላቸውም። እሱ ግን ከሰማይ ሆኖ ይሳለቅባቸዋል፣ ይስቅባቸዋልም፣ በመዓቱም ያውካቸዋል። በውኑ ጆሮን የሠራ እግዚአብሔር አይሰማምን? ዓይንንስ የፈጠረ አምላክ አያይምን? በዚህ ተግባራቸው ዕድሜያቸው ያጥራል፣ በወጣትነት ዘመናቸው ይቀሰፋሉ፣ ፈጥነውም ይጠፋሉ። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ለብዙ ክቡር የታጩ በማዕረግ በሹመት ያደጉ በከፍተኛ ደረጃ ላይ የሚገኙ ሁሉ አደራቸውን ይዘነጋሉ፣ ሀገራቸውን ይክዳሉ፣ መሐላቸውን ያፈርሳሉ፣ ከባለሟልነታቸው ይወጣሉ፣ ከማዕረግና ሹመት ጓደኞቻቸውን ይለያሉ። ክፉ ስራቸው በተገለጸችባቸው ጊዜ ግን ይጸጸታሉ። በገዛ እጃቸው ታንቀው ተሰቅለው ወይም በአልባሌ ቦታ ወድቀው ይሞታሉ። በዚያን ዘመን ተጠንቀቁ። አባት ልጁን፣ ወንድምም ወንድሙን ይጠላል፣ እህት እህቷን፣ አማትም ምራቷን አትወድም፣ ባልንጀራም ባልንጀራውን ይከዳል። አባት ልጁን ለሞት አሳልፎ ይሰጣል፣ ልጆቻቸውም አባት እናታቸውን ያስገድሏቸዋል። ለሰው ጠላቱ ቤተሰቡ ይሆናል። በዚያን ጊዜ ተጠንቀቁ። አበያና ባለሙያ በሬዎች ይጠመዳሉ፣ የሚስበውን ይገርፉታል፣ አበያውን ይተውታል። በሬ የተባለ በሬ አይደለም ሰው ነው እንጂ። ዋስ ይከፍላል፣ ባለ ዕዳ ያመልጣል፣ የሚይዘውም የለም። በዚያ ዘመን ተጠንቀቁ። በእነዚያ ዘመናት ወራት ብሉን የሚሉ ጣፋጭ ፍሬዎችና ወይን ትርንጎ ይፈጠራሉ፣ ይናቃሉ እንጂ የሚበላቸው የለም። እሬት መራራ ይባላሉ። ወይንና ትርንጎ የተባሉት ወይንና ትርንጎ አይደሉም፣ መጻሕፍትና ሊቃውንት መምህራን ናቸው። ሲመክሩ ሲያስተምሩ ይንቋቸዋል እንጂ አይሰሟቸውም። በዚያን ጊዜ ተጠንቀቁ። በዚያን ጊዜ የምድር በዳ አውሬዎች ቦታቸውን ትተው ወደ ከተማ ይገባሉ። አውሬ የተባሉ ባህታውያን ናቸው። ባህታውያን ነን ሲሉ የብትህናውን ሥራ አይሰሩም። ጾም፣ ጸሎት፣ ሌሊት መንቃት የለባቸውም። መነኮሳት ነን ሲሉ ከዚህ ሁሉ አንድ ሥራ አይሰሩም። ፈቃደ አይፈጽሙም። ወንድማቸውን ባልንጀራቸውን አይወዱም። እንዳለማይ ሰው የዚህን ዓለም ሹመት ይሻሉ። በረከቴን ቸርነቴን ላይ ሳፈስ ይህንን ትተው መራራ ይበላሉ። የዛር ዘፈን ይወዳሉ። በዚያ ዘመን ሰራዊቱም መኳንንቱም ነገስታቱም ሕዝቡም ደንቆሮውም ብልሁም ንጹሕም እርኩሱም ባሪያም ጌታም ለአጋንንት ያድራሉ። በኃጢአት በትዕቢት ይታጀራሉ። ፍቅር ትሕትና ስለሌላቸው ጸሎታቸው በእግዚአብሔር ዘንድ ዋጋ የለውም። ዕጣናቸው ወደ ሰማይ አያርግም። እነዚህን ለመሳሰሉ ሁሉ የገነት ደጅ አይከፈትላቸውም። በዚያን ጊዜ ተጠንቀቁ። ቁራ ቀሚስ ወደ አንገቱ ያጠልቃል። ቁራ የተባለ ቁራ አይደለም። ቄስ ነን የሚሉ መንፈስ ቅዱስ ያላደረባቸው ወደ ቤተ ክርስቲያን የማይሄዱ ይህንን ዓለም የሚወዱ የእግዚአብሔር ምስጋናን ትተው የዚህን ዓለም የተከተሉ ሕጌን ትተው 3-4 ሚስት የሚያገቡ ለወንዱም ለሴቱም ሐሰት የሚያስተምሩ በስሜ የሚገዙትን ለአምልኮቴ የሚቀኑትን የሚንቁ ናቸው። በዚያ ዘመን ተጠንቀቁ።
በዚያ ጊዜ ደንቆሮዎች ብልሆች፣ ብልሆችም ደንቆሮዎች ይሆናሉ። ውሃ ሻቅቦ ይፈሳል፣ ውሃ ሻቅቦ ይፈሳል የተባለው በማይገባቸው እኔ ነግስ የሚሉ ናቸው። እኔ እግዚአብሔር የባህሪ ንጉሥ ሳለሁ የምገድል፣ የማድን፣ የምቀጣ፣ የምምር፣ የምሾም፣ የምሽር ከሰማይ በታች ከምድር በላይ ከእኔ ሌላ አምላክ የለምና በዚያን ጊዜ ተጠንቀቁ። እውነተኛ ፍርድ የሚፈረድባት ከተማ ፍርድ ይጣመምባታል። ጽድቅ ሰፍኖባት የነበረች ሀገር የነፍሰ ገዳዮችና የልዩ ልዩ ወንጀለኞች ዋሻ ትሆናለች። ባለስልጣኖችና ሹማምንቶች ከአመፀኞች ጋር ይተባበራሉ። ሁሉም ጉቦ ይወዳሉ፣ መማለጃ ይቀበላሉ፣ ልዩ ልዩ እጅ መንሻ ለማግኘት ይጣደፋሉ። በዚህም የተነሳ በድሃና በሀብታም መካከል ትክክል አይፈርዱም። በዚያን ጊዜ ተጠንቀቁ። ስለ ጉቦና ስለ መማለጃ ሐሰተኛውን እውነተኛ፣ እውነተኛውን ሐሰተኛ ለሚያደርግ፣ ክፉውንም መልካም፣ መልካሙንም ክፉ ለሚሉ፣ ጨለማውን ብርሃን፣ ብርሃኑንም ጨለማ ለሚያደርጉ፣ መራራውን ጣፋጭ፣ ጣፋጩንም መራራ ለሚያደርጉ ወዮላቸው። ስለዚህ የእሳት ወላፈን ቃርሚያን እንደሚበላ፣ ገለባም በእሳት ነበልባልነት እንደሚጠፋ፣ አመድም በነፋስ ኃይል ተጠርጎ እንደሚበን እንዲሁ የነሱ ስር ይበሰብሳል፣ ቡቃያውም ይደርቃል፣ እንደ ትቢያም ይበናል። የእግዚአብሔርን ሕግ ተላልፈዋልና የተናገረውንም ቃሉን አቃለዋልና በዚያን ጊዜ ተጠንቀቁ። ሰብል በደረሰ ጊዜ አንበጣ ቁብቁባ የምድራቸውን ፍሬ የሚበላ መቅሰፍት ይላክባቸዋል። በያገሩ ጸብ ክርክር ይነግሳል። ነጋዴያን ወዲህና ወዳ ብለው እንዳይነግዱ የባህር ወደብ ይዘጋባቸዋል። ልብስ ይታጣል፣ ብዙ ዋጋ ቢሰጡ አይገኝም። የዛን ጊዜ ንብረት የተበላሸ ነው። በጉም ላሙም እንስሳ ሁሉ ያልቃል። ቤተ ክርስቲያን ይዘጋል፣ ዕጣንም አይገኝም። የሚፈጃቸው ዘንዶ ይመጣል። ተኩላም እባብም ጅብም ነብርም አንበሳም ይፈጃቸዋል። የሮጠ አያመልጥም፣ የተሰማራም ተመልሶ አይገባም። የዶሮን ጫጩት ከእናታቸው ብቻ እየነጠቀ እንደሚወስድ ጠላፊ አሞራ ይላክባቸዋል። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ረሃብ ችግር ይሆናል። ሰው የሰው ሥጋ ይበላል። ብዙዎች ሰዎችም እንደ እንስሳ ሳር ይግጣሉ፣ ሀገርም ይጠፋል። ሥጋዬን ደሜን ያረክሳሉ፣ ምስጢሬን ለሁሉ ይገልጣሉ። ከወዳጆቻቸውና ከዘመዶቻቸው ጋር ይሴስናሉ፣ ሰውነታቸውን ያሳድፋሉ፣ ባልፈጠራቸው ያመልካሉ። ስለዚህ የሚፈጃቸው ጨካኝ ንጉሥ ይነግስባቸዋል። ታላቁም ታናሹም ያልቃሉ። ሴቱም ወንዱም፣ መነኮሳትም ካህናትም፣ ሕዝቡም በያገሩ ሁሉ ያልቃል። ከዚህ መከራ የተረፉት እንኳ ልባቸው አይመለስም፣ በልቦናቸው ድንቁርና መልቷልና። እኔም ቁጣዬን ከሳቸው አላበርድም። በዚያን ጊዜ ተጠንቀቁ። የአሕዛብ ቀን እንደደረሰ ወቁ። ለአሕዛብ በሩቅ ምልክት ይሰጣቸዋል፣ ከምድርም ዳርቻ በፉጨት ይጠራሉ። እነሱም እየተጣደፉ ፈጥነው ይመጣሉ። ደካማና ስንኩል የለባቸውም፣ የሚያንቀላፋና የሚተኛ የለም። የወገባቸውም ትጥቅ አይፈታም፣ የጫማቸው ማሰር አይበጠስም። እንደ አንበሳ ያገሳሉ፣ እንደ ባህርም መትመም ይተማሉ። የጥፋት ክንዳቸውን ያነሳሉ፣ እጃቸውንም ለምርኮ ይዘረጋሉ። የሚያድንም የለም። ብርሃንም ትሰወራለች፣ ምድርም ትጨልማለች። በዚያ ሰዓት ብዙ ጭንቀትና መከራ ይሆናል። በዚያን ጊዜ ተጠንቀቁ። በዚያን ዘመን ጎግ ከሰሜን ዳርቻ ይወጣል። የሰራዊቱ ብዛት ምድርን እንደ ጉም ይሸፍናል። ሰራዊቱን እየመራ በእስራኤል ላይ በዘመተ ጊዜ መቅሰፍትና መዓት ይወርዳል። መሬትም ትነዋወጣለች። ከጽኑ መነዋወጥ የተነሳ የባህር ዓሣዎችና የሰማይ አዕዋፎች፣ በምድረ በዳ ያሉ አራዊቶች፣ በምድር ላይ የሚኖሩ ሰዎችና ተንቀሳቃሽ ፍጥረቶች ሁሉ ይንቀጠቀጣሉ። ተራሮች ይገለባበጣሉ፣ ገደሎች ይናዳሉ፣ አጥርና ቅጥሮች ይፈራርሳሉ። ታላቅ ጦርነት ይሆናል። በሞስህና በቶቤል አለቃ በጎግ ላይ ዶፍና የበረዶ ድንጋይ፣ እሳትና ድኝም በእርሱና በሰራዊቱ ላይ ይዘንባል።
በእጁ የጨበጠውን በጫንቃው የተሸከመውንና በወገቡ የታጠቀውን ልዩ መሳሪያ ይጥላል። እሱና ሰራዊቱም ከሱም ጋር ያሉት ሕዝቦች በእስራኤል ተራሮች ላይ ይወድቃሉ። ስጋቸውም ለሰማይ አሞሮችና ለምድር አራዊቶች መብል ሆኖ ይሰጣል። በእስራኤል ከተማ የሚኖሩ የጎግን የጦር መሳሪያ ለመማረክ ይወጣሉ። ታንኩንና መድፉን ሌላውንም ከባድና ልዩ ልዩ የጦር መሳሪያውን በእሳት ያቃጥላሉ። ከጦር መሳሪያ ብዛት የተነሳ 7 ዓመት ለቤት ማገዶ ያደርጉታል። ከዱር እንጨትም አይለቅሙም። በዚያን ጊዜ ተጠንቀቁ። ከዚያም በኋላ በእስራኤል ባህር በስተምስራቅ ያሉ ሸለቆዎች ለጎግና ለሰራዊቱ መቃብር ይሆናሉ። ከሬሳውና ከመቃብሩ ብዛት የተነሳ በዚያ ቀበሌ መተላለፊያ አይገኝም። መንገድ ይዘጋል። የጎግን ሰራዊት ለመቅበርና ምድሯንም ለማጽዳት የእስራኤል ሕዝብ 7 ወር ይፈጅባቸዋል። መቃብር ለመቆፈር ሬሳውንም ለመቅበር በብዙ ሺህ የሚቆጠሩ የቀን ሰራተኞች ይቀጠራሉ። ከ7 ወር በኋላ ከመቃብር የቀረውን ከሰማይ አሞራና ከምድር አራዊት የተረፈውን በመቆጣጠር ምድሪቱን እየዞሩ ያጸዳሉ። በዚያ ዘመን ተጠንቀቁ። በዚያን ጊዜ መሬት በአንድ ቀን 3 ሰዓት ትነዋወጣለች። በደቡብ በኩል ብርቱ ንፋስ ይነሳል፣ ቤታቸውንም ያፈርሳል፣ ሰውም ያልቃል። በምዕራብ በኩል ብርቱ ጽኑ ዝናብ፣ ብዙ ክረምት ይመጣል። ፀሐይም ጉም ይሸፍናታል። 7 ቀን ትጨልማለች፣ ብርሃኗም ይደክማል። መብረቅ ነጎድጓድ ይመጣል፣ ምድርም ትጠፋለች። ያን ጊዜ ምድር እኔ ምን አደረግኩ ጌታዬ ትለኛለች። እኔም ባንቺ ያለውን ሰው ሁሉ እኔን አላወቀምና ይህን ምልክት ማድረጌ እንዲያውቁት ነበር እላታለሁ። የምድር እጽዋት ሁሉ በብዙ ድርቅ ይጠፋሉ። ደግሞም በክፉ የሚሰበስብ አሞራ ልካለሁ። እነሱም ብዙ ሺህ በግና ፍየል በአንድ ቀን የሚገድል ነው። ከነዚያውም የተዘጋጀ የለም። በግና ፍየል ያልኳቸው ጻድቃንና ኃጥአን ናቸው። ከዚህ በኋላ የአሕዛብ ነገሥታት መኳንንት ሁሉ ይሰበሰባሉ፣ በመከራ ይተላለቃሉ። ሥጋዬን ደሜን ያረከሱ፣ በሐሰት በስሜ የማሉ፣ ፈቃዴን ያልፈጸሙ በጽኑ አስራቸዋለሁ። በዚያው ዘመን ሞትን አሰናብተዋለሁ፣ ሸሽተውም አያመልጡም፣ የሚያድናቸውም የለም። ፈርዖን ከነሰራዊቱ እንደሰጠመ ይሆናሉ። 12 ቀን ይዋጋሉ፣ በክፋታቸውም ያልቃሉ። በዚያ ጊዜ በዚህ መጽሐፍ ቃል የተጠበቁ የጾሙ የጸለዩ ጥቂት ሰዎች ይተርፋሉ። ከዚህም በኋላ ምድር ያለ ሰው ብቻዋን ትቀራለች። አይጥና ፍልፍል ይሰለጥናሉ፣ ምድርን ሁሉ ያጠፋሉ። ከዚህ በኋላ በምስራቅ በኩል ታሪካዊና ደገኛ የሆኑ ንጉሥ ይነሳል። እርሱም ፈቃዴን የፈጸሙትን ከመከራ ያተረፍኳቸውን የሚሰበስብ ነው። ጳጳስም ይወጣል፣ ምድርን የሚባርክ ሰውን ደስ የሚያሰኝ ነው። አብያተ ክርስቲያናት ይታደሳሉ። በዚያ ዘመን መቅሰፍት የለም። ምሕረት በረከት ይበዛል። ያለ ደመናት 8 ቀን ይዘንባል። ይህም ዝናብ በረከተ ፍቅር ነው። በዚያ ጊዜ ተኩላ ከበግ አውራ ጋር ይጫወታል፣ ነብርም ከፍየል ጠቦት ጋር ይተኛል። አንበሳና ላም አብረው ይሰማራሉ፣ አህያና ጅብ በአንድነት ይውላሉ። ግልገሎቻቸውም አብረው ይፈነጫሉ። በአንድ እረኛ ይጠበቃሉ፣ ሁሉም በአንድ መንጋ ይሆናሉ። በዚያን ጊዜ የዕውሮች ዓይን ይበራል፣ የደንቆሮች ጆሮ ይከፈታል። አፈሪዳ ይዘምራል፣ አንካሳ እንደሚዳቋ ይዘላል። በበረሃ ፈሳሽ ውሃ ይፈልቃል፣ ደረቁና ጥንጫው ምድር ውሃው ማጠራቀሚያ ይሆናል። አንበሳ የሚኖርበት ምድረ በዳ፣ ተኩላና ቀበሮ የሚተኛበት ጫካ፣ ዝንጀሮ የሚፈነጭበት ገደልና ጭንጫ ልምላሜ ይታይበታል። ወይንና ጽጌረዳ፣ ሎሚና ትርንጎ፣ ሸንኮራና ሸንበቆ ይበቅልበታል። በዚያ ዘመን ጥል፣ ክርክር፣ ሐሰት ነገር የለም። ሁሉም በንጉሥ ቃል ይጸናል። ምድርም በጳጳስ ቃል ትባረካለች፣ ስሜም ይከበራል። ፍቅር በረከት በምድር ላይ እንደ እህል ይዘራል። ሰውም በደስታ ለእግዚአብሔር ይገዛል። ምድር ትደሰታለች፣ በየሀገሩ ሁሉ ፍጹም ደስታ ይሆናል። እግዚአብሔርን ይፈራሉ ያከብሩታልም። በዚያ ዘመን ጥል፣ ክርክር፣ ሐሰት ነገር የለም።
ሁሉም በንጉሥ ቃል ይጸናል፣ ምድርም በጳጳስ ቃል ትባረካለች፣ ስሜም ይከበራል። ፍቅር በረከት በምድር ላይ እንደ እህል ይዘራል፣ ሰውም በደስታ ለእግዚአብሔር ይገዛል። ምድር ትደሰታለች፣ በየሀገሩ ሁሉ ፍጹም ደስታ ይሆናል። እግዚአብሔርን ይፈራሉ ያከብሩታልም። የሕፃንነታቸውንም የጉልምስናቸውንም ወራት የሽምግልናቸውንም ዘመናት ሁሉ በተድላ በደስታ ይጨርሳሉ። እያንዳንዱም ሰው ወደ ሞተው ወገኑ መቃብር ሂዶ እያለቀሰ ወንድሜ እነሆ ማርና ወተት ቅቤና ማንኛውም የምግብ አይነት ሁሉ ሞልቷል፣ ተርፏል፣ ይህ ሁሉ ሳታይ ሄደሃልና ተነስተህ እይ ይለዋል። በዚያ ጊዜ የአንድ በሬ እሸት የአንዲት ላም ወተት ለብዙ ይበቃል። ፍቅር፣ ሰላም፣ ደስታ፣ ተድላ እንጂ ጸብ፣ ክርክር፣ ጦርነት የለም። ሰውን በምድር ላይ በቅንነት በበጎ መንፈስ ለእግዚአብሔር ይገዛል። ከዚህ በኋላ በሶስት ወገን ሶስት ነገስታት ይነግሳሉ። አንዱ ወደ ምስራቅ፣ አንዱ ወደ ምዕራብ፣ አንዱ ወደ ደቡብ ይሄዳሉ። ከዚህ በኋላ ሐሳዊ መሲህ ይመጣል። እኔ ክርስቶስ ነኝ እያለ ብዙ ሰዎችን ያስታል። በያገሩ መከራ ይወርዳል። ሰማይ ምድር ያልፋል፣ ፀሐይና ጨረቃ ከዋክብትም ሁሉ ይጠፋሉ። በዚያ ጊዜ የሰው ልጅ ከቅዱሳን መላእክቱ ጋር በግርማ መንግስቱ በመጣ ጊዜ በጌትነቱ ዙፋን ይቀመጣል። ዳግመኛም 3 ጊዜ የመለከት መነፋት ይሆናል። ይኸውም ሙታንን የሚያነቃ ነው። በመጀመሪያው አዋጅ እስከ ዓለም ዳርቻ የተበተነ የስጋ ትቢያ ይሰበሰባል። በላይ ያለውና በታች ያለው በባህርና በየብስም ያለው አውሬ የበላው ገደል የገባው ውሃ የወሰደው እንዲሁ በልዩ ልዩ ሞት ፈጽሞ ያረጀና የጠፋ በምድር ላይ የወደቀ የስጋ ቅርፍት ሁሉ ወደ ቀደመ መገኛው ይሰበሰባል። በሁለተኛው አዋጅ አጥንቶች ከስጋና ከደም ጋር ይያያዛሉ። ያለ መንቀሳቀስ ያለ መናወጥም እስከ ጊዜው ድረስ በፍጹም በድን ይሆናሉ። በሶስተኛው አዋጅ ሙታን እንደ አይነ ጥቅሻ ይነሳሉ። ጻድቃን ኃጥአን ክፉም ቢሆን ደግም ቢሆን በሕይወታቸው ዘመን ሁሉ ከምድር የተከተላቸው ስራቸውን ተሸክመው ይነሳሉ። በዚያን ጊዜ በቀኝ የቆሙትን እናንት የአባቴ ቡሩካን ዓለም ሳይፈጠር ያዘጋጀሁላችሁን መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ ይላችኋል። ብራብ አብልታችሁኛልና፣ ብጠማ አጠጥታችሁኛልና፣ እንግዳ ብሆን አሳድራችሁኛልና፣ ብታረዝ አልብሳችሁኛልና፣ ብታመም ጎብኝታችሁኛልና። በጎችን በቀኙ ፍየሎችንም በግራው ያቆማል። በግና ፍየል የተባሉት በግና ፍየል አይደሉም፣ ጻድቃንና ኃጥአን ናቸው። በዚያን ጊዜ ጻድቃን እንዲህ ብለው ይመልሱለታል፣ አቤቱ መቼ ተርበህ አይተን አበላንህ? ወይንስ ተጠምተህ አጠጣንህ? መቼ እንግዳ ሆነህ አይተንህ ተቀበልንህ? ወይስ ታርዘህ አለበስንህ? መቼ ታመምክና አየንህ? ወይስ መቼ ታስረህ ጠየቅንህ? ንጉሡም መልሶ እውነት እውነት እላችኋለሁ ከነዚህ ከታናናሽ ወንድሞቼ ለአንዱ ያደረጋችሁት ለኔን ማድረጋችሁ ነው ይላችኋል። ከዚህም በኋላ በግራ የቆሙትን እናንተ ርጉማን ከኔ ወግዱ፣ ለሰይጣንና ለሰራዊቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ። ብራብ አላበላችሁኝምና፣ ብጠማ አላጠጣችሁኝምና፣ እንግዳ ብሆን አላሳደራችሁኝምና፣ ብራቆት አላለበሳችሁኝምና፣ ብታመም አልጎበኛችሁኝምና፣ ብታሰር አልጠየቃችሁኝምና ይላችኋል። እነርሱም ደግሞ አቤቱ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ታርዘህ ወይስ ታመህና ታስረህ መቼ አይተንህ አልጠየቅንህም ይሉታል። ንጉሡም እውነት እውነት እላችኋለሁ ከዚህ ከታናናሾቹ ለአንዱ ያደረጋችሁት ለኔ አላደረጋችሁም ብሎ ይመልስላችኋል። ያን ጊዜ አመጽና ተንኮል ይናገር የነበረ አፍና አንደበት ሁሉ ይዘጋል። ያን ጊዜ ሐዘን ይደረጋል፣ የማይጠቅም ሐዘን ነው። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ለቅሶ ይሆናል፣ የማይጠቅም ለቅሶ ነው። እናት የልጇን ለቅሶና ጩኸት አትሰማም። ያን ጊዜ ፍጻሜ ማህለቅት እንደሌለው እንደ ክረምት ውሃ እንባ ይፈሳል። ነጣቂ መብረቅ የሚያስደነግጥ የነጎድጓድም ቃል የሚቆርጥና የሚከፋፍል የሚለይ ብርቱ ብልጭልጭታም ይላካል።
ይኸውም የኃጥአን ዕድል ፈንታቸው ነው። ያን ጊዜ ምድር አደራዋን ትመልሳለች። ያን ጊዜ በሕይወቷ ዘመን የሰራችውን የነፍስ ስሯን ይገለጻል። ከዚህ በኋላ ፍጥረት ሁሉ ይሰበሰባል። 1000 ዓመት እንዳንዲት ቀን ይሆናል። ያን ጊዜ ጻድቃን ከኃጥአን፣ ኃጥአን ከጻድቃን ይለያሉ። እርኩሳን ከንጹሐን ይለያሉ። ስራቸው ክፉ የሆነ ነገሥታት፣ መኳንንት፣ ሰነፎች፣ ቀማኞች፣ ካህናት፣ መነኮሳት፣ ያለ መንፈስ ቅዱስ የሚናገሩ፣ ባንደበታቸው ሐሜት የሚያበዙ ምግባራቸው ይገለጻል። በእኔ ፊት ያፍራሉ። ያን ጊዜ በእኔ ስም ያዘኑ ደስ ይላቸዋል። በዚህ ዓለም ደስታ ያበዙ ያዝናሉ። ያን ጊዜ በስሜ መከራን የተቀበሉ ደስ ይላቸዋል። እኔን ያላመኑ ከሃዲዎች ያዝናሉ። ያን ጊዜ ትሕትና የሰሩ በመንግሥተ ሰማያት ይከበራሉ። ትዕቢትን ያበዙ ግን ገሃነመ እሳት ይወርዳሉ። ያን ጊዜ በስሜ የሞቱ የዘላለም ሕይወት ያገኛሉ። ወዳጆቼን ጻድቃንን የገደሉ ግን ያፍራሉ። ያን ጊዜ በስሜ መከራን የተቀበሉ ፊታቸው እንደ ፀሐይ ያበራል። ወዳጆቼን ባሮቼን በመከራ የጣሉ ከመከራ ይወድቃሉ። ያን ጊዜ በስሜ የተራቡ ይጠግባሉ። ዓለምን የናቁ እጥፍ ድርብ ክብር ያገኛሉ። ግፍ የተቀበሉ ሰዎች ደስታን ያገኛሉ። ያን ጊዜ ክፉ ሰዎች እኔን የካዱ ገሃነመ እሳት ይወርዳሉ፣ ይወድቃሉ። ያን ጊዜ ያለ ሐኬት በስሜ ያመኑ ደስ ይላቸዋል። እኔንም ስላመኑ ስላስተማሩ እጥፍ ድርብ ክብር እሰጣቸዋለሁ። በስሜ ያላስተማሩትን ግን በዚህ ያልቃል የማይባል መከራ ያገኛቸዋል። ከዚህ በኋላ ክረምትና በጋ፣ ዘር መከር፣ የዚህ ዓለም ሐሳብ የለም። መውለድ መዋለድ፣ ጥል፣ ክፉ ነገር የለም። ይህ ወዳጄ ነው፣ ይህ ጠላቴ ነው ማለት የለም። ምድርን ሰማይን አድላቸዋለሁ። መላእክት ወዳጆቼ፣ ጻድቃን ወንድሞቼ፣ ሰማዕታት ወገኖቼ፣ በእኔ ያመኑ ሁሉ ከኔ ጋር ይቀመጣሉ። ከዚህ በኋላ እስከ መቼም ድረስ ያልፋል፣ ይጠፋል፣ ያልቃል፣ ይደቃል አይባልም። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቸርነቱ ይቅርታው ይደረግልን እስከ ዘላለሙ ድረስ አሜን። እመቤታችን ቅድስት ድንግል ማርያም ሆይ እኛን ወገኖቹን ከፍዳና ከመርገም ለማዳን አካላዊ ቃል ኢየሱስ ክርስቶስ ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። በሆነም ጊዜ ሄሮድስ የመንግስቴ ተቀናቃኝ ተነሳብኝ በማለት ሊገድለው በተነሳበት ወቅት በስደት ወደ ኢትዮጵያ መጥተሽ በቅዱስ ዑራኤል መሪነት ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ በምትዘዋወሩበት ጊዜ የኢትዮጵያ ሕዝብ መልካም አቀባበል እንዳደረገልሽና በዚህም የተነሳ ኢትዮጵያን አስራት አድርጎ እንደሰጠሽ እንገነዘባለን። ተስፋችንም በአንቺ ላይ እጅግ የጸና ነው። ስለሆነም አገራችን ኢትዮጵያን በሰላምና በበረከት እንዲጠብቃት እኛ ወገኖችሽንም ከረሃብ ከበሽታ ከጦርነት እንዲሰውረን ሰአሊ ለነ ቅድስት እያልን የምናሳስብሽን ማሳሰብ ወደ ልጅሽ አሳስቢልን ለዘላለሙ አሜን።